ጤና ይስጥልኝ እንደምናችሁ። ዲላ ዩኒቨርሲቲ ቦጋለ መብራቱ እባላለሁ። ዲላ ዩኒቨርሲቲ ተማሪዎች ፖርታል በምን አይነት ሁኔታ ለምዝገባ ለውጤት ማያ እና ለመምህራን ግሬድ ማስገቢያ ወይም የተለያዩ አገልግሎቶች የሚውለው ፖርታል በምን አይነት ሁኔታ አገልግሎት ይሰጣል ወይ ደግሞ ተማሪዎች በምን አይነት ሁኔታ ይመዘገቡበታል የሚለውን ፕሮሲጀር ለማሳየት በምስል አሳያችኋለሁ። ይህን ቻናል ለመቀላቀል የምትፈልጉና ከዚህ በኋላ የተሻሉ ነገሮችን ከእንደዚህ አይነት ነገሮችን ለማስተላለፍ መረጃዎችን ለማስተላለፍ የሚፈልጉ ነገሮችን ለማስተላለፍ ያመች ዘንድ ሰብስክራይብ እና ሼር ኮሜንት ሰጡን እንበረታታለን። ስለዚህ በመጀመሪያ ማሳያችሁ የዲላ ዩኒቨርሲቲ ፖርታል ኢንተርፌስ ምን ይመስላል የሚለው ነው። መግቢያ ውስጥ ምንድን ነው ይመስለው እዚህ ላይ እንደምትመለከቱት ፖርታል .edu.et ብለን ዌብ ላይ ብለን አስገብተን የዲላ ዩኒቨርሲቲ ፖርታል በዚህ አይነት ሁኔታ ላይ እናገኘዋለን። በዚህ አይነት ኢንስቲትዩሽናል ሜኑ ካገኘን በኋላ ቀጥታ ወደ ፖርታሉ ገብተን እዚህ ላይ የምታያቸው ፖርታሉ ኢንተርፌስ ላይ የሚታዩት ነገሮች ምንድን ነው? የዲላ ዩኒቨርሲቲ ሎጎ አለ። የፖርታሉ ሆም አድሬስ አለ። አድሬሶች በምን አይነት ሁኔታ ላይ እንደምንገባ የሚያሳዩ ነገሮች አሉ። አድሚሽን አዲስ አድሚሽኖች በምን አይነት ሁኔታ እንቀበላለን የሚላለ ፍሬሽማኖች በምን አይነት ሁኔታ ላይ ሁለት አይነት የፍሬሽማን አቀባበሎች አሉ። አንደኛው ፍሬሽማን ሪሜዲያን ተብሎ በአቅም ማጎልበቻ የሚሰጥ ለፍሬሽማን ብቁ የሚያደርግ ኮርሶች ነው የሚወስዱ አሉ። ሌላ ደግሞ ፍሬሽማን ሆነው ቀጥታ ኢንትራንስ አምጥተው የሚመጡ ተማሪዎች የሚገቡበት አይነት አገባብ ያለበት ሜኑ አለው። ፕሮግራሞችስ ምን አይነት ዩኒቨርሲቲ ምን አይነት ፕሮግራሞች አሉ እንደሆነ ያሳያል። ከዛ በኋላ የዲላ ዩኒቨርሲቲ ካሌንደር ምን ኮምፖነንቶችን ይዟል፣ በአመት ውስጥ የሚሰጡ የትምህርት ዕድሎችን እና የተለያዩ የትምህርት ግብዓቶችን ምን ይመስላሉ የሚለውን ያሳያል። ከዛ በፊት ያለው ማለት የፖርታል ኢንተርፌስ የሚያሳያል። እዚህ ላይ የምታያቸው ሜኖች የተለያዩ ነገሮችን እስከ አፕሊኬሽን ፎር አድሚሽን እስከ አልሙናይ ሰርቪስ ድረስ ምን ይመስላል። አልሙናይ ማለት በዩኒቨርሲቲያችን የቀድሞ ተመራቂዎች ዳታ በምን አይነት ሁኔታ ያገኛሉ የሚለውን በምን አይነት ሁኔታ ላይ ማግኘት የሚችሉበትን ወደፊት ሊንኩን ተጠቅመው ምን ይመስላል የሚለውን ለማሳየት ነው። መጀመሪያ ግን አሁን ማየት የምንችለው ተማሪዎች ለምሳሌ በአንድ የፍሬሽማን ተማሪ ገብተን ምዝገባን እንዴት መጠቀም ይችላል ብለን ሌሎችም በወደፊት የምናያቸው ይሆናል። ምዝገባን መጠቀም ሲጠቀም ምን ማለት ይኖርበታል የሚለውን በምስል መልክ እናሳይና በኋላ ላይ ደግሞ በቀጣይነት ደግሞ በሲስተሙ በመክፈት በአንድ ተማሪ በዚሁ ተማሪ ምን አይነት ምዝገባ እንዴት መጠቀም እንደሚችል የምናሳይበት ይሆን። ስለዚህ ይጠቅማችኋል ብለን ስለምናስብ ስለሆነ በደንብ ተከታተሉት። መጀመሪያ የምታዩት ይህንን ነው። ተማሪው ይህንን እንደከፈተ የሚያገኘው ዩዘርኔም አለ። ዩዘርኔም ማለት አይዲ ነው የምንጠቀመው። ለተማሪ አይዲ ነምበሩ አለ። የተሰጠው አይዲ ነምበር አለ። የተሰጠውን አይዲ ነምበር ከነ ኮዱ ያስገባል። በኋላ ስናስገባ ወይም በኋላ የሚመጣው አይዲ ምን ይመስላል የሚለው ካላችሁ አይዲው ሶስት ነገር ነው የሚይዘው። አንዱ ኮድ አለ። ኮዱ የትምህርት ኮዱን የሚገባበት ናቹራል ከሆነ ሶሻል ከሆነ ፍሬሽማን ከሆነ እንደገና ደግሞ ቀጥታ ናቹራል ከሆነ ቀጥታ ሶሻል ከሆነ እና በሬሜዲያን የመጣ ከሆነ ምን አይነት አይዲ ይይዛል የሚለውን ኮምፖነንት ያሳያል። እሱን ካስገባም በኋላ ተማሪው ሲስተሙ የሚሰጠው መጀመሪያ ላይ ከገባ በኋላ የሚሰጠው ፓስዋርድ አለ። ያንን ፓስዋርድ ነምበር ባለ 4 ዲጂት ይይዛል። በዛ መሰረት ገብቶ በራሱ ከፈለገ ሊቀይረው ይችላል። ያንን አድርጎ ከዚህ ከወጣ በኋላ ሎጊን ብሎ ይወጣል። ያንን ፓስዋርድ ነው ዩዘርኔም ካስገባ በኋላ በመቀጠል እንደዚህ አይነት ተማሪው ሲከፍት የራሱን ፖርታል ሲከፍት ፖርታል አድሬሱን ሲከፍት ይሄን ያገኛል። ከዛ ሬጅስትሬሽን አሁን አልኳችሁ ለማሳየት ወይም ላሳያችሁ የፈለኩት ሬጅስትሬሽን ይመስላል። ገብቶ ተማሪ መጀመሪያ ላይ ለማንኛውም ነገር ሬጅስትሬሽን ነው የሚቀድመው። አድሚሽኑን ካገኘ በኋላ ሬጅስትሬሽን ነው። አድሚሽኑን የሚያገኘው ከትምህርት ሚኒስቴር አይዘር እዚህም በዊኬንድ በተለያዩ ፕሮግራሞች የሚማሩ ተማሪዎች እዚሁ ሪክሩት ተደርገው የሚገባ ውጤታቸው ሲገባ አድሚሽን አገኙ እንላለን። ከዛ በኋላ ሬጅስትሬሽናቸው ምን ይመስላል የሚለውን ለማየት ስለሆነ ወደ ሬጅስትሬሽን ነው የምንሄደው። ሬጅስትሬሽን እጅ በቀስ የምናሳያት ሬጅስትሬሽን ሳይት ናት። እሱን የተማሪው ስም መጥቷል፣ አይዲ መጥቶልናል። እዚህ ጋር ፎቶ አፕሎድ ማድረግ ይችላል ተማሪው። ለምሳሌ በአንድ ሶሻል ሳይንስ ቨርቹዋል ፕሮግራም ነው ሶሻል ሳይንስ ተማሪ ነው የምናሳያችሁ። እንደምታዩት አንድ ዓመት ሴሚስተር ነው፣ አንድ ዓመት ተማሪ ነው። እንቀጥላለን። እዚህ ጋር በስተቀኝ በእኔ በስተግራ በኩል በምታያቸው እነዚህ ነገሮች ናቪጌት ሲፈረጉ የምታገኛቸው ነገሮች ሬጅስትሬሽን፣ ግሬድ ሪፖርት፣
ስታፍ ኢቫሉዌሽን የተለያዩ ነገሮች እዚህ ላይ ተማሪ ስታፍ መምህሮቹን ኢቫሉዌት የሚያደርግበት እንትኖች አሉ። ፕሮፋይሎች የሚያስተካክል ያለ ፓስዋርዶች የሚያደርግበት አለ። የተማሪው ጋይድ የሚደረግበት የተለያዩ ሜኖች አሉ። ከዛ በኋላ እነዚህ ሎግ የሚያደርግባትና እንትን የሚገባት ወይም ፓስዋርድ የሚገባት ሳይት ናት። ይህንን ካደረገ በኋላ በቀጣይ ሬጅስትሬሽን ነክቶ ወደ እዚህ ይገባል። ሬጅስትሬሽን ሲነካ ምንድን ነው የሚመጣው? አካዳሚክ ይር አለ፣ ካሌንደር ሴሚስተር አለ። የስንተኛ ሴሚስተር ነው የሚመዘገበው? የትኛው አካዳሚክ ካሌንደር ነው? እዚህ ጋር እንደምታየው የተማሪው ስም አለ፣ አይዲዮ አለ፣ ክላስ ይሮ አለ። አድሚሽን ሬጉላር ነው። በብሉ ፕሮግራሙ ሶሻል ሳይንስ ነው። በዚህ መሰረት ይህንን ካመጣ በኋላ ኔክስት፣ ይህንን ከመረጠ በኋላ ይህንን ከመምረጡ በፊት ይህን አይቶ ኔክስት ይላል። ኔክስት ብሎ እዚህ እንደምታያቸው ቀስቶች መሰረት የሚቀጥለው ሴሚስተር አካዳሚክ እና ሴሚስተሩን መርጦ ወደዚህ ይመጣል። አሁንም የተለያዩ ሜኖች አሉ። አሁን እስከ ስቲል እየሰራን ያለ ነው የሬጅስትሬሽን ታይፕ ነው። ሬጅስትሬሽን ሴሚስተርና ይሩን ከመረጠ በኋላ የኮርሱ በዚህ አይነት ሁኔታ ላይ ይመጣል፣ ዲስፕሌይ ይደረግለታል። በዚህ ሴሚስተር የሚሰጡ ኮርሶች ኦፈር በተደረጉት መሰረት ሬጅስትራር እና ዲፓርትመንት ኦፈር ባደረገው ሴሚስተር የሚሰጡ ኮርሶች ከነ ታይፓቸው እዚህ ላይ ይቀመጣሉ። ኮዳቸው፣ ኮርስ ታይትል፣ ይህንኑ የያዘ ስፔሳቸው ምን ያህል ሴሚስተር ተማሪ መውሰድ የሚችለው እዚህ ላይ ይመጣለታል። ይህንን ካየ በኋላ እና ካረጋገጠ በኋላ ሁሉንም ቼክ ያደርጋል። እዚህ ጋር ቼክ ቦክሶች አሉ። ሁሉንም ኮርስ ነው የሚወስደው። ቼክ አድርጎ ሪአድሚሽን ተማሪ ከሆነ ግን ከዚህ ውስጥ የሚወስዳቸው ኮርሶች የተወሰኑ ስለሆኑ እነዚህን ኮርሶች መርጦ ብቻ ነው ኮርስ የሚያደርገው። ለማንኛውም አሁን ኖርማል ተማሪ ወይም ምንም አይነት ችግር የሌለበት አዲስ ተማሪዎችን ስለመመዘገብ ሙሉውን በዛ ሴሚስተር የሚሰጡ ኮርሶችን ነው እና የሚወስደው። ኮርሶችን ወስዶ ሰብሚት ብሎ የምዝገባ ስርዓቱን በዚህ አይነት ሁኔታ ላይ ያጠቃልላል። በዚህ መሰረት ዶት ብለን ጀመረናል። ቀጥታ የአንድ ተማሪ እዚህ የምንሰራበታለን ያለውን ተማሪ ፓስዋርድ ማለት ዩዘር ኔም እና ፓስዋርድ አስገብተን እናያለን ማለት ነው። ዛሬ የምናየው ባለፈው ስለምዝገባ ነበር የተመለከትነው። ዛሬ ውጤት በሴሚስተር የተማረው ውጤት አሴስመንቱን እንዴት ይከታተላል፣ ግሬድ ሪፖርቱን እንዴት ማየት ይችላል፣ ከዛም አልፎ ስክሪንሾት አድርጎ ውጤቱን መያዝ የሚችልበትን አግባብ ማየት እንችላለን ማለት ነው። ስለዚህ አሁን ተማሪ ውጤቷን ማየት የምትችልባቸው ነገሮች አሉ። እዚህ ሌሎች አገልግሎቶችን ከሬጅስትሬሽን ባለፈው አይተናል። ዛሬ የምናየው ግሬድ ሪዛልት ነው። ግሬድ ኤንድ ሪዛልት ላይ ያለውን ኮምፖነንት ነው ማለት ነው፣ ሜኑ ነው የምናየው ማለት ነው። ግሬድ ኤንድ ሪዛልት ሶስት ነገሮችን ይዟል። አንዱ ግሬድ ሪፖርት ማለት ሙሉ ግሬዱ ተጠናቆ ገብቶ አፕሩቭ ሆኖ ሙሉ ለተማሪው ሬዲ ሆኖ ከነ ግሬዱ ሌተር ግሬድ የሚያይበት ነው። እያንዳንዱን ግሬድ ከነ ሌተር ግሬዱ ከነ አሰስመንቱ የሚያይበት ነው። ይሄ ግን አሰስመንት ብቻ አሰስመንቱን በየሴሚስተሩ ተማሪው መምህሩ ግሬዱን ከማስገባቱ በፊት አሰስመንት ሪዛልት ባስገባ ሰዓት አንዱን አሰስመንት ሁለቱን አሰስመንት ሲያስገባ የሚያይበት ነው። አሁን የምንጀምረው ከሱ ነው ማለት ነው። ስለዚህ አሰስመንት ለምሳሌ ይሄ ተማሪ አሁን ሁለተኛ ዓመት የሚሆን ተማሪ ነበር። ወደ ስለሌለ አይዲ ነምበሩን አይታችሁ ከሆነ 24 ነው። 24 ማለት የዛሬ 2 ዓመት የገባ ነው። 2016 የቤት ያንተሙ 2017 ፍሬሽ ነምበሩ ዘንድሮ ሰከንድ ይር የሚሆን ነበር። በተለይም በሆነ በራሱ ምክንያት ያቋረጠ ተማሪ ነው። ስለዚህ አንድ ተማሪ አንድ ሴሚስተር የተማረበት ሪዛልት እንደናይነሱን ያመጣሉ። ስለዚህ እዚህ የተማሪ አካዳሚክ ይር ማለት 24-25 ነው ማለት ነው። 24-25 ላይ የወሰዳቸውን ኮርሶች ሴሚስተሩ ባለው ባይ ዲፎልት ስላለ ችግር የለውም። ቀጥታ ሾው ብለን ሪዛልቱን ማየት እንችላለን። ሪዛልቱን አሰስመንት ሪዛልቱን ማየት እንችላለን። አሁን ለዚህ ኮሚኒኬቲቭ ኢንግሊሽ ላንጉዌጅ ስኪል ነው። የዚህን ኮርስ አሰስመንት ሚድ እናያለው፣ ከ30 ቴስት እናያለው፣ ከ10 አሳይመንት ከ10 እናያለው፣ ፋይናል እናያለው። አሁን ይሄ አፕሩቭ ከሆነ በኋላ ስለሆነ ነው ሌተር ግሬድ እና ቶታል ማርክ ነው እዚህ ያስቀመጠው። ያኛው ከመሆኑ በፊት ግን የሚያስቀምጥልን አሰስመንት ሪዛልት አሰስመንት ሪዛልት ብቻ ነው። ስለዚህ አሰስመንቱ ይሄን ይመስላል። በየሴሚስተሩ ይሄን እየተከታተለ ፊድባክ ካለ ከመምህራኖቹ ጋር ተነጋግሮ እያንዳንዱ ኮርስ ነው የሚያደርግ። እያንዳንዱ ኮርስ ላይ 7 ኮርስ ነው የወሰዱት። በ7ቱም ኮርስ አሰስመንት ሪዛልት ገብቷል።
ግሬዱን ገብቷል። ይሄ አፕሮቭ እንደነገርኳቸው አፕሮቭ ከሆነ በኋላ አፕሮቭ ከመሆኑ በፊት ግን እያንዳንዱን ኮርስ አሰስመንት መምህሩ እያስገባ እያለ ማየት ይችላል ማለት ነው። ይህን አይቶ ከዛ በኋላ ደግሞ አፕሮቭ ከሆነ ግሬዱ አፕሮቭ ከሆነ በኋላ ይሄ አሰስመንቱን አይቶ ፊድባክ ካለ ከእናንተን ካለ በኋላ ግሬድ ሪፖርት ይሆናል ማለት ነው። ግሬድ ሪፖርቱን ደግሞ እንዴት ያያል የሚለውን በዚህ አይነት ሁኔታ ላይ ይቀመጥለታል። ይኸው እንደምታዩት ጀነራል ሳይኮሎጂ ውጤት ከነኮርስ ኮዱ ከነኮርስ ታይትሉ ተጠቃምጦለታል። እዚህም ጋር በተጨማሪ ካለቀም በኋላ ግሬድ ሪፖርቱን እያየ እያንዳንዱን አሰስመንት እቺ አሰስመንት ብትለዋል በደንብ በመጫን እያንዳንዱን አሰስመንት ቅድም የነበረውን ተጠቃሎ ገብቶ ያለምንም ችግር ያለውን ውጤት አውት ኦፍ 100 ያለውንም ምንንም ቶታል ማርኩን ጨምሮ ያያል ማለት ነው። እዚህም ጋር ፊድባክ ካለው ግሬድ ገብቶ በተወሰኑ ቀናት ውስጥ ኮምፕሌን ማድረጊያ ጊዜ ስላለ በዛ ጊዜ ማየት ይችላል ማለት ነው። እንግዲህ ሰው ነውና መምህሩ ሲያስገባ የተለያዩ ሚራዎች ሊፈጥር ይችላል። ስለዚህ ፊድባክ ይሰጠዋል። ይሄ ፓስ ማርክ ያለው ስፖርት ነው። ስፖርት ያው ከ50 በታች ሲሆን 50 ሳይጨምር ከ50 በታች ሲሆን 50 ሳይጨምር 49.9 ድረስ ፌል ነው። ከ50 በላይ ፓስ ነው። ስለዚህ ፓስ ማርክ ተብሎ ነው የሚቀመጠው። ግሬዳቸው ስቴትሳቸው ምን ሆነ በዚህ አይነት ሁኔታ ላይ እስከ ጂፒኤ ኩሙሌቲቭ ጂፒኤ ያው ኩሙሌቲቭ ጂፒኤ ሰሚስተሮች እየተጨረማመሩ ሲመጣ የሚቀመጥ ሪዛልት ነው። ይሄ ሰሚስተር ስለሆነ ኩሙሌቲቭ ብሎ ራሱን ነው የሚያስቀምጠው። አካዳሚክ ስታተሱ ፓስ ነው ማለት ነው። ይሄ ተማሪ ለሚቀጥለው ሴሚስተር አልፏል ማለት ነው። በዚህ አይነት ሁኔታ አሰስመንትንና ግሬድ ሪፖርት ማየት ይቻላል። ከዛ ደግሞ ሶስተኛው ምን ነበር? ኮርስ ቼክ ሊስት ነው። ኮርስ ቼክ ሊስት የዚህ ኮርስ ቼክ ሊስት የዚህ ተማሪ ያው ኮመን ኮርስ ነው የሚሆነው። እዚህ ጋር ያው ስህተት ነው ምናልባት ይሄ ሜጀር ኮርስ ተብሎ ተማሪ ወደ ሜጀር ኮርስ የሚገባው ከሰከንድ ሴሚስተር በኋላ ወደ ጤና ወደ ምርጫ ፕሌስመንት ካላቀሩና ወደዛ ዲፓርትመንት ገብቶ እዛ ዲፓርትመንት ውስጥ ሌሎች የገባበትን ዲፓርትመንት ኮርሶች ሲወስድ ኮርስ ካታጎሪውን ማወቅ ይችላል። ኮርስ ካታጎሪ ማለት ምንድን ነው? ቼክ ሊስት ላይ ኤሌክቲቭስ፣ ሜጀር፣ ማይነር፣ ኮምፐልሰሪ ኮርስ፣ ኮመን ኮርስ ምናምን እየተባሉ ካታጎራይዝ ሆነው ኮርሶቹ ኮርስ ታይፖችን ማወቅ ይችላል ማለት ነው። ይህ አሁን ሙሉ የኮመን ኮርስ ነው። እዚህ ጋር ሜጀር ተብሎ የተቀመጠው መጀመሪያ ሲያስገቡ ዲፓርትመንት ላይ ኮርስ ካታጎራይዝ ሲያደርጉ የተፈጠረ ስህተት ነው። ግን በእንደዚህ አይነት ሁኔታ ላይ እስከ ምረቃ ድረስ የኮርሱ ሞዳሊቲ የኮርሱ ካታጎሪ ምን እንደሆነ ማወቅ የሚችልበት ነው እና ስንት ኮርሶች እንኳን ቢቀሩበት የቀሩትን ኮርሶች ማየት የሚችልበት ነው ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ላይ ኮርስ ካታጎሪዎችን አይቶ እንትን ማለት ይችላል። ኮርስ ቼክ ሊስቱን ማየት ይችላል ማለት ነው። ይሄንን ይመስላል ሪዛልትንና እዚህ ግሬዲንግ ኤንድ ሪዛልት የሚለው ላይ ዛሬ ይህን ካየን ይበቃናል። ግሬድ ሪፖርት፣ አሰስመንት ሪዛልት እና ኮርስ ቼክ ሊስት ይህንን ይመስላል ማለት ነው። እሺ ቤተሰቦች እስካሁን ድረስ ያየነው